ሰላም ሰላም ሰላም፣ እንዴት ናችሁ? ክብሩ ይስፋ ሰይጣን ይደፋ። ሁሉ አማን አለን አለን አለን። አሁንም ትንሽ የዮኒ ማኛ ጉዳይ አልበረደም። አንዳንዶቹ ይቅርታዬን ተደንቀው ከመቀበል ይልቅ ጭራሽ ቪዲዮ እየሰሩ ምናምን ነገር አይቼ እየሳኩ ነው። እና አንዳንዴ ምን አለ በኔ በማየው ማለት ነው ለኔ ራሱ ትንግርት ነው የሆነብኝ። ዮኒ ማኛ አስቡት፣ የቲክታክ ላስላስን ይቅርታ መጠየቅ እና እግዚአብሔርን አመሰገንኩት። በእውነት እግዚአብሔርን አመሰገንኩት፣ ሌላ አይደለም። በጣም ነው የደነቀኝ። እንዳልኳችሁ እኔን ለማየት የሚፈሩ ሰዎች ይቅርታ ሲባሉ ጊዜ ቪዲዮ እያወጡ አንተ እንዲነ ማለት ተጀመረ። ወይኔ ከሱ ምላስ እግዚአብሔር ሆይ ብለው የሚጸልዩ እግዚአብሔር ሆይ ዮኒ ማኛ ምላስ ውስጥ አታስገባኝ ሲባሉ የነበሩ ሰዎች አንዳቸው ሞተው ስለ እኔ እግዚአብሔርን ሲያመሰግኑ አላየሁም። በጣም ነው የደነቀኝ። አንዳቸው ሞተው ከፕሮቴስታንት ወንድምና እህቶቼ ውጪ ማናቸውም ሞተው እግዚአብሔር ረድቶሃል፣ በዚህ ደረጃ ያበቃ እግዚአብሔር ነው፣ ከስድብ ከአንዳንድ ነገሮች ያወጣ እግዚአብሔር ነው፣ እግዚአብሔር ይመስገን ብለው አንዳቸውን እግዚአብሔርን አላመሰግነው። የታያቸው እነሱ ዮኒ ማኛ ገንዘብ ሊያገኝበት ይችላል። አያችሁ፣ ሰይጣን ሲጫወትብህ የምታስበው የኔን መዳን የኔን በክርስቶስ መሆን ሳይሆን ገና ለገና እኮ ምናልባት ፓስተር ሆኖ ወንጌላዊ ሆኖ ዮኒ ማኛ ገንዘብ ሊያገኝ ስለሚችል ከአሁኑ ልናደድበት የሚባል አስተሳሰብ ይዘው መጥተዋል። እኔ ያገኘሁበት ህይወት ነው። ገንዘቡ መቼ አጣ ነው? ቲክታክ ላይ ላስላስ እያደረግን እኮ ገንዘቡን በደንብ አግኝተነዋል፣ ሸቅለናል። እኔ ሳልሆን ማንም ገንዘብ የማግኛ ሜትዱ ከባድ አይደለም፣ እንደው ወዝጋባ ካልሆንክ በስተቀር በእውነት ከባድ አይደለም። እንዲያውም ለቲክታክ ጊፍት ስድብ እንጂ ቁም ነገር አይጠቅምም ብዬ ነው የማስበው። ምንም ጥቅም የለው። ስለዚህ ልላችሁ የምፈልገው ምንድነው፣ አንዳንዶቹ እንዴት ነው ጓደኛ አይደለን እንዴ? በጥሩ ጊዜ ጥሩ አሳልፈንል እንዴ? ዮኒ ማኛ እንኳን ለዚያ በቃ እግዚአብሔር እንኳንም ረዳ። ከዚህ ሁላ ጭቅጭቅ ውስጥ ወጥተ የራስን ሰላም ማግኘት አሪፍ ነው ማለት ለምንድን ነው የከበዳችሁ? የኦርቶዶክስ ወንድሞቼ ለምንድን ነው የከበዳችሁ? አልበደልኳችሁም። መቼም በአሁኑ ሰዓት ክፉ እየተናገረ ነው የሚለኝ አንድም የኦርቶዶክስ ወንድምና እህት የለም። የምናገረው ማስረጃ አስቀምጬ ነው። በማስረጃ ነው የምናወራው። በማስረጃ ደግሞ ማንም እፎይ ማስረጃ አውጥቶ ስለተናገረው ሙስሊሞች አኮረፉ ብላችኋል። እኔም ደግሞ ማስረጃ አውጥቼ ስናገር ማኩረፍ ይገባል ብዬ አላስብም። ስለዚህ በማስረጃ የምንነጋገረው ነገር የሚያስኮርፍ አይመስለኝም። ሰው የኔ መዳን ያስከፋችሁ ሰዎች ደግሜ ልንገራችሁ፣ እኔ በክርስቶስ ነው የዳንኩት እንጂ በሌላ አይደለም። በሌላ ዳንኩ የሚለኝ ካለ መጥቶ ማለት ይችላል። ብዙ አይነት ሙዚቃዎች ብዙ አይነት ነገሮች ምናምን ሲሰሩ አይቻለሁ። ምክንያቱም አንድ አባባል አለ፣ ያጣ ለማኝ ተሳድቦ ይሄዳል። እኔ በክርስቶስ ነኝ። በክርስቶስ መሆኔን ደግሞ ዛሬ አይደለም የመሰከርኩት። ሁልጊዜም በክርስቶስ ጉዳይ ተደራድሬ አላውቅም። ግን የግሌ አዳኝ አድርጌ አልተቀበልኩትም። ብቀበለው ኖሮ የስድብ መንፈሱ የአንዳንድ በፖለቲካውን በምኑ የምገባበት ነገር ሊኖር አይችልም ነበር። ስለዚህ ክብሩን እሱ ይውሰድ፣ ክብሩን መድኃኔዓለም ይውሰድ። እናንተም የምነግራችሁ ምንድን ነው፣ አሁንም እርስ በራስ ለምትሰዳደቡ ምን ለምትሉ ሰዎች ከኔ ተማሩ። እንደኔ ላሰላስ የሚያውቅ ሰው የለም። you will never find anybody። ውስጡን ውጭውን የሶሻል ሚዲያን አውቃለሁ። ግን ለምን ብለን ጠላት እናፈራለን? ፍቅር መሆን አንችልም ወይ? እኛ ኢትዮጵያውያኖች በፍቅር መነጋገር ለምንድን ነው የከበደን? ለምንድን ነው የከበደን? በፍቅር አይዲያዎችን ማስተላለፍ ለምን ከበደን? ያቺን ነገር እንድታስተውሉልኝ ነው። ሌላ ጉዳይ የለኝም። ተባረኩልኝ ነው የምለው። ሰላማችሁ ብዝት ይበል። ይመቻል።